የሳምንቱን አበይት የፋይናንስ ዜናዎች ከንጋት ፖስት ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ ብሔራዊ ባንክ በግል የባንክ አካውንታቸው የንግድ ስራን የሚሰሩ ነጋዴዎች ላይ ማጣራትን ስለመጀመሩ፣ የመንግስት የታክስ ገቢ በመጀመሪያው ሩብ ዓመት ከእጥፍ በላይ ስለመጨመሩና የነጋዴው ማህበረሰብ መማረር ብሔራዊ ባንክ የኢትዮጵያ ብር ከዶላር አንፃር በቀጣይ ወራት ሊጠናከር ይችላል ብሎ ስለመንገሩ፣ IMF በ7.2 በመቶ ያድጋል ብሎ የተነበየው የኢትዮጵያ ኢኮኖሚ በ10.2 በመቶ ያድጋል ተብሎ በመንግስት ስለመተንበዩና በኢትዮጵያው ካፒታል ገበያ ባለስልጣን የሚከወነው አክሲዮን ድርጅቶች ምዝገባ 30 ቀን ብቻ እንደቀረውና የሚከተሉትን ቅጣቶች በዛሬው አበይት የፋይናንስ ዜናዎች ከንጋት ፖስት የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ንጋት ፖስት ቤተሰቦች በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮ ጋር በመተባበር የምናቀርብላችሁ የፋይናንስ ዜናዎች አሁን ጀምረዋል። በመጀመሪያም የሮሃ ምንዛሬ ቢሮ ማስታወቂያን ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በቅድሚያም በዚህ ባሳለፍነው ሳምንት በአጋራችን በሮሃ የምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በሮሃ የምንዛሬ ቢሮዎች በ167 ብር ከ52 እየተገዛ በ170 ብር ከ87 ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ214 ብር ከ40 እየተገዛ በ218 ብር ከ69 ይሸጣል። ዩሮ በ191 ብር ከ07 ይገዛል፣ በ194 ብር ከ89 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ45 ብር ከ70 እየተገዛ በ46 ብር ከ61 ይሸጣል። ታዲያ የሮሃ ምንዛሬ ቢሮዎችን ማግኘት የምትፈልጉ ከሆነ አድራሻዎቻቸውን እንዲሁም ደግሞ የማህበራዊ ገጾቻቸውን ታች ዲስክሪፕሽን ላይ ስላስቀመጥኳችሁ ተቀላቀሏቸው አግኟቸው ያልኩኝ ወደ መጀመሪያው ዜና በዚሁ አልፋለሁ። በአህጉረ አፍሪካ በዝቅተኛ የጠቅላላ ሀገር ውስጥ ምርት የታክስ ምጣኔ የምትፈተነው ኢትዮጵያ የሀገር ውስጥ ገቢዋን ለማሳደግ የተለያዩ እርምጃዎችን እየወሰደች ስለመሆኑ ለመመልከት ችለናል። በዚህ መሰረት ከሰሞኑ የንግዱን ዓለም ያወከ አንድ መመሪያ ከወደ ብሔራዊ ባንክ በኩል ይፋ ስለመደረጉ ተመልክተናል። ሁሉም የሀገር ውስጥ ባንኮች ወይ ደግሞ የፋይናንስ ተቋማት በግል የባንክ አካውንታቸው ላይ የንግድ ስራን የሚያንቀሳቅሱ አካላትን ወይ ደግሞ ነጋዴዎችን አካውንት ዝርዝር አጣርተው እንዲልኩ ትዕዛዝ ተላልፎላቸዋል። ምንም እንኳን የንግድ ስራ ሂሳብ እንቅስቃሴን በግል የባንክ ሂሳብ መጠቀም አስቀድሞም ህገወጥ የሆነ እንቅስቃሴ ቢሆንም እንደ ኢትዮጵያ ባለው የንግድ ግብይት ውስጥ ደረሰኝ ማግኘት የማይቻልባቸው ብዙ ግብይቶች ይገኛሉ። እነዚህን ብዙ ግብይቶችም ንግድ ድርጅቶቹ በግል ሂሳባቸው እንደሚከውኑ ይታወቃል። ከቅርብ ጊዜ ወዲህ የመንግስትን ገቢ ለመጨመር በማሰብ እየተወሰዱ ባሉ እንደዚህ አይነት እርምጃዎች ብዙ ነጋዴዎች ንግዳቸውን እየዘጉ የንግድ ፍቃዳቸውን ለመመለስ ጥረት እያደረጉ ቢሆንም የገቢዎች ቢሮ ግን እነዚህ ነጋዴዎች ንግድ ፍቃዳቸውን መመለስ እንዳይችሉ የሚያደርጉ የተለያዩ ክፍያዎችን እንዲያመጡ በመጠየቅ ጉዳዩን አዳጋች እንዳደረገባቸው ብዙ ይሰማል። በተያያዘ ዜና በዘንድሮው የበጀት ዓመት የመጀመሪያው ሩብ ዓመት ማለትም በሐምሌና ነሐሴ እንዲሁም በመስከረም ወሮች የኢትዮጵያው የፌደራል መንግስት ገቢ በእጥፍ ስለመጨመሩ ነው የተሰማው። የዛሬ ዓመት በተመሳሳይ ወቅት በአጠቃላይ የተሰበሰበው ገቢ 152 ቢሊዮን የኢትዮጵያ ብር የነበረ ቢሆንም በዚህኛው ዓመት 112 በመቶ ጭማሪን በማሳየት 323 ቢሊዮን ብር ስለመድረሱ ሰምተናል። ለገቢው እድገት ኃላፊዎቹ ባሳለፍነው አንድ ዓመት የተተገበሩት ሪፎርሞችን እንደ ምክንያትነት የገለጹ ሲሆን የንግዱ ማህበረሰብ ግን በሌላ መልኩ በተለይም ጥቃቅንና አነስተኛ ንግድ ስራ ላይ የተሰማሩት የሰሞኑን የታክስ ጫና ከጊዜው የገበያ ሁኔታ ጋር በምንም ያልተጣጣመና ከአቅማቸው በላይ እንደሆነባቸው በምሬት ይናገራሉ። የንግድ ተቋማት ያለምንም በቂ ማሳያና መረጃ ከደረጃ ሐመሮሃ ወደ ደረጃ ለግብር ከፋይነት ከደረጃ ለግብር ከፋይነት ወደ አለቶ
ከመሬቷ ግብር ከፋይነት በገቢዎች ቢሮ ሰራተኞች ውሳኔ እንደሚሸጋገሩም እንዲሁ ተሰምቷል። የኢትዮጵያ ብሔራዊ ባንኩ ገዢ ኢዮብ ተካልኝ ከሰሞኑ ከብሉምበርግ ጋር በነበራቸው ቆይታ ባሳለፍነው አንድ ዓመት የአፍሪካ ደካማው መገበያያ ገንዘብ ከዶላር አንጻር የነበረው የኢትዮጵያ ብር በቀጣይ ወራት ሊጠናከር እንደሚችል ተናግረዋል። የማዕከላዊ ባንኩ ገዢ እንደ ማስጠንቀቂያ ባስተላለፉት መልእክታቸው የብር ዋጋ መዳከም ላይ ተስፋን ያደረጉ አካላትና በከፍተኛ ሁኔታ ሀብታቸውን ከብር ላይ የሚያሸሹ አካላት ቢያስቡበት የተሻለ መሆኑን የገለጹ ሲሆን በተለይም የኢትዮጵያው የኤክስፖርት ገቢ በወርቅና ቡና እየተመራ በከፍተኛ ሁኔታ ከማደጉ ጋር ተያይዞ የውጭ ምንዛሬ ክምችት እንደሚጨምር እንዲሁ ተተንብዮአል። በተለይም ግዙፍ የሆኑ ዘመናዊ የወርቅ ማምረቻ ተቋማት በዘንድሮው ዓመት ወደ ስራ እንደሚገቡ የሚጠበቅ ሲሆን በተጨማሪም ከአበዳሪዎች ጋር የሚደረገው የዕዳ ሽግሽግ ውጤታማ መሆን ጋር ሲታከልበት የብር የመግዛት አቅም ሊበረታ እንደሚችል ካሁኑ በመገንዘብ ድርጅቶች ሐሳባቸውን እቅዳቸውን እንዲያስተካክሉም እንዲሁ ማሳሰቢያን ሰጥተዋል። ከሰሞኑ ዓለም አቀፉ የገንዘብ ተቋም IMF በአፍሪካ በጣም ፈጣን የሆነውን 7.2% የኢኮኖሚ እድገት በፈረንጆቹ 2025 ታስመዘግባለች ያላት ኢትዮጵያ በሀገር ውስጥ የመንግስት ተቋማት የምጣኔ ሀብት እድገቷ 10.2% እንደሚሆን ተተነበየ። በተያያዘው የበጀት ዓመት የሀገሪቱን የኢኮኖሚ እድገት ትንበያ አስመልክቶ ያለው የአሃዝ ልዩነት በዓለም አቀፍ ተቋማትና መንግስት መካከል ብቻ ሳይሆን በመንግስት አካላት በራሳቸው መካከልም ቢሆን ልዩነት የታየበት ነበር። ለአብነትም የገንዘብ ሚኒስትሩ አህመድ ሽዴ ከዚህ ቀደም ኢኮኖሚው በ2025-26 8.9% ያድጋል ብለው የነበረ ሲሆን ፕሬዝዳንት ታዬ አጽቀሥላሴ በፓርላማው መክፈቻ ንግግራቸው ወቅት የኢትዮጵያ ምጣኔ ሀብት በ9% ያድጋል ማለታቸው እንዲሁ ይታወሳል። የቁጥሮቹ መለያየት እንዳለ ሆኖ ታዲያ ሁሉም የዓለም አቀፍ ተቋማት ማለት በሚቻልበት ደረጃ የኢትዮጵያ ምጣኔ ሀብት እድገት በአፍሪካ ጠንካራው እንደሚሆን ይስማማሉ። በስተመጨረሻም አክሲዮኖቻቸውን በኢትዮጵያ ካፒታል ገበያ ባለስልጣን ያላስመዘገቡ ተቋማት ከሚጠብቃቸው ሚሊዮን ብሮች ቅጣት ለማምለጥ የሚኖራቸው ጊዜ ከ30 ቀናት ያነሰ መሆኑ ተሰምቷል። የኢትዮጵያው ካፒታል ገበያ ባለስልጣን ባሰራጨው ማሳሰቢያ መሰረት አክሲዮኖች በሙሉ በኢትዮጵያው ካፒታል ገበያ ባለስልጣን መመዝገብ እንዳለባቸው በካፒታል ገበያ አዋጅና የሰነደ መዋዕለ ንዋይ ለህዝብ በማቅረብና የግብይት መመሪያ ተደንግጓል። የምዝገባ ህጉም ተፈጻሚነት የሚኖረው አንደኛ ከዚህ ቀደም አክሲዮኖቻችሁን ለህዝብ ለሸጣችሁ ድርጅቶች፣ ሁለተኛ መመሪያው ከመውጣቱ በፊት አክሲዮን ሽያጭ የጀመራችሁና አሁንም በሂደት ላይ ያላችሁ ሸጣችሁ ላልጨረሳችሁ ድርጅቶች፣ በሶስተኝነት ደግሞ እንዲሁ አዲስ አክሲዮንን ለመሸጥ አስባችሁ ወደ ገበያው እየመጣችሁ ላላችሁ በሙሉ ተፈጻሚነት የሚኖረው ይሆናል። በሚቀጥሉት 30 ቀናት ታዲያ መመዝገብ እንደሚገባችሁ ባለስልጣን መስሪያ ቤቱ አሳስቧል። የምዝገባ ሂደቱን የሚያከናውነው አክሲዮን ማህበሩ ወይ ደግሞ ራሱ ድርጅቱ እንጂ ግለሰቦች አለመሆናቸውን ከወዲሁ ማወቁ ተገቢ ሲሆን ንጋት ፖስት የሰማቻቸው አንዳንድ ምንጮች እንደተናገሩት ከሆነ ደግሞ ይህንን ምዝገባ በጊዜው የማያከናውኑ ድርጅቶች በብዙ ሚሊዮኖች የሚቆጠሩ የገንዘብ ቅጣት እንደሚጠብቃቸው ሰምተናል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ከሮሃ የምንዛሬ ቢሮዎች ጋር በመተባበር ያቀረብንላችሁ የዚህ ሳምንት አበይት የፋይናንስ ዜናዎች እስካሁን የሰማችኋቸው ናቸው። ታዲያ ቻናሉን እስካሁን ድረስ ሰብስክራይብ ካላረጋችሁ የደወል ምልክቷን አብሩ ሰብስክራይብ በሉ፣ ላይክና ሼር ማድረግ እንዳትረሱ እያልኩኝ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ የፍሬያማነት ሳምንት እንዲሆንላችሁ በመመኘት እኔ ገሜ ብርሃኑ ነኝ።